አደረገና የመጽሐፉ ርዕስ አደረጋት። ብሬቭ ኒው ወርልድ፣ አዲስ ነገር የማያልቅበት አጃኢበኛና አዚመኛ ዓለም። ወደ ብሬቭ ኒው ወርልድ የህፃናት ማምረቻ ፋብሪካ ልትገባ ስትል የፋብሪካው አርማ በትልቁ ተሰቅሏል። 3 መሪ ቃሎችን የያዘ ነው። ኮሚዩኒቲ፣ አይደንቲቲ እና ስቴቢሊቲ። ማህበረሰብ፣ ማንነትና መረጋጋት። ይሄ ሳይንሳዊ የህፃናት ርቢ የተጻፈው በ1931 ነው። የታተመው በ1932። በታተመ በአመቱ በ1933 የጀርመኑ የናዚ መሪ አዶልፍ ሂትለር የጀርመን ቻንስለር ሆኖ ስልጣን ላይ ወጣ እና በተከተሉት ዓመታት የአልድስ ሃስክሌይን ምርጥ የሰው ልጅ ዝርያዎችን ማምረቻና ከጥራት ደረጃ በታች የሆኑትን ማስወገጃ ያለውን ትልቅ አረመናዊ ፕሮጀክት በእውን ሊሞክረው ጀመረው።